ከታናሽነቴ ተግቶ የጠበቀኝ ካጋንንት አሰራር ምልጃው የታደገኝ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ ዛሬም አለ ጎኔ በጎልማሳነቴ የልቤ ብርሃን ነው ሚካኤል አባቴ። አንድ ክርስቲያን ህዳር 12 የሚከበረውን የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበር ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1። ህዝበ እስራኤል ከግብጽ ባርነት በሚወጡበት ጊዜ በእግዚአብሔር ተልኮ እየመራ እየረዳ ያመጣቸው ዳንኤልን ከአንበሳ መንጋጋ ያዳነ ጴጥሮስ ከወህኒ ቤት እንዲወጣ ሰንሰለቱን የበጣጠሰ ድንቅ መልአክ ነው። ቅዱስ ሚካኤል ህዳር 12 ስለምን ይከበራል ቢሉ እግዚአብሔር አምላክ መላእክትን ፈጥሮ ተሰወረባቸው። ሳጥናኤል በትዕቢት ተነሳስቶ እኔ ፈጠርኳችሁ በማለት አምላክን መባል ፈለገ። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ አውርዶ ወደ ምድር ጣለው። ቅዱስ ሚካኤል በእርሱ ቦታ በ10 ከተማ በ100 ነገደ መላእክት ላይ አለቃ ሆኖ ተሾመ። ስለዚህ ህዳር 12 በዓለ ሲመቱ ማለትም የተሾመበት ዕለት መታሰቢያ ሆኖ ተከብሮ ይውላል ማለት ነው። የቅዱስ ሚካኤል ረድኤቱና በረከቱ በእኛ ላይ ይደርብን። ወስብሐት ለእግዚአብሔር። ይቆየን። ሚካኤል ስዩም ሊቀ መላእክት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህ መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህ። ዘመን አልፎ ዘመን ቢተካ የመላእክት አለቃ ሹመቱ በዓለ ሲመቱ ሳይከበርለት የማይውለው የመላእክት ገናና የመላእክት አለቃ የሆነው ቅዱስ ሚካኤል ለዘመናት ሳታቋርጥ ቅድስት ቤተክርስቲያን ስለ ቅዱስ ሚካኤል ክብረ በዓል ምን ስታስተምር ኖረች? በህዳር 12 በነ ቅዱስ ዱራታኦስ በነ ቴዎብስታ ቤት ገብቶ መባረኩን አስመልክቶ፣ በህዳር 12 በባህር ሲጓዙ የተጨነቁትን የተራዳበትን ዕለት አስመልክቶ፣ እስራኤልን ከግብጽ እየመራ ወደ ሀገራቸው ያስገባበትን ዕለት ታውሶ፣ ህዳር 12 የመላእክት አለቃ ሹመቱ በዓለ ሲመቱን አስመልክቶ የተራበን አብልቶ የተቸገረን ረድቶ የታረዘን አልብሶ በህብረት በጋራ አምላክን አወድሶ መዋልን ተምረናል። ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ክብር ለሚገባው ክብር እንሰጣለን፣ ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምንት ከፍ እጃችሁ አለ ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። እመቤታችን ነገ ጥቅምት 29 ቆይ እንዳታሳልፈው። ይሄ ቪዲዮ ያመለጣችሁ ሰዎች የእውነቴን ነው የምነግራችሁ፣ ብዙ ነገር ነው ያጣችሁት። አዎ በ12ቱም ወራት ወር በገባ በ29 ለሊቀ መላእክት ለቅዱስ ሚካኤል ልዑል እግዚአብሔር ምን አይነት ቃል ኪዳን እንደሰጠው ስንቶቻችሁ ታውቃላችሁ? አደራ ይሄ ቪዲዮ ለሁሉም ሰዎች ተዳርሶ በደንብ አድርገው ይጠቀሙበት ዘንድ ኮፒ ሊንክ አድርጉልኝ አደራ ብያለሁ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። እሺ ወር በገባ በ29 ማለትም ጌታችን በተወለደበትና ትንሣኤውን በገለጸበት በተነሳበት ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ገብቶ ከቅድስት ሥላሴ ፊት 3 ጊዜ ይሰግድና እንደዚህ ብሎ ይጠይቃል። እውነተኛና የማይታበል ስለሆነው ቃል ኪዳንህ ጌታዬና አምላኬ ሆይ በምድር መታሰቢያን ስለሚያደርጉ ዝክሬን ስለሚዘክሩና በዓሌን ስለሚያከብሩ ሰዎች እኔ አገልጋይህና መልእክተኛህ ከቸርነትህ እለምንሃለሁ፣ እነዚህን ሰዎች በሙሉ ማርልኝ፣ ይቅርበልልኝ ብሎ ጥያቄ ያቀርባል፣ ይለምናል። ቸር የሆነ አምላክም እንደዚህ ብሎ ይመልስለታል። የሰማያውያን መላእክት አለቃቸው ሚካኤል ሆይ
መታሰቢያን ስለሚያደርጉ ዝክርን ስለሚዘክሩ በዓልህን ስለሚያከብሩ ሰዎች ስትል ወደ ሲኦል ጥልቅ 3 ጊዜ እየተመላለስክ እየገባህ የምትችለውን ያክል ነፍሳት በክንፎችህና በመላ ሰውነትህ ይዘህ ተሸክመህ እንድትወጣ እኔ አዝዤሃለሁ አለው። ታዲያ በዚህ ጊዜ ሊቀ መላእክት ቅዱስ ሚካኤል ይህንን ትእዛዝ ሲሰማ እጅግ በጣም ይደሰትና ተወርውሮ ወደ ሲኦል ይገባና 3 ጊዜ እየተመላለሰ ነፍሳትን ያወጣል። ስለዚህ አሁን ወደ ዋናው መልእክቴ መጥቻለሁ። ወር በገባ በ29 ምን ብለን ሊቀ መላእክት ቅዱስ ሚካኤልን እንጠይቃለን፣ እንማጸናለን፣ እንለምናለን ነው? አዎ የቅዱሳንን አምላክ የሊቀ መላእክት የቅዱስ ሚካኤልን አምላክ መድኃኔዓለም ኢየሱስ ክርስቶስን ምን ብለን እንለምነዋለን፣ እንማጸነዋለን ነው ጥያቄው። ጌታችን አምላካችን ኢየሱስ ክርስቶስ ሆይ እኛ በተለያየ ጊዜ ያጣናቸው እጅግ በጣም ብዙ ቤተሰቦች፣ ብዙ ወገኖች፣ ብዙ ዘመድ አዝማዶች አሉንና እባክህን ወር በገባ በ29 ለሊቀ መላእክት ለቅዱስ ሚካኤል በሰጠኸው ቃል ኪዳን ነፍሳትን ከሲኦል 3 ጊዜ እየገባ ሲያወጣ የእኛ ወገኖችም ይኖራሉና እባክህን ጌታ ሆይ ሊቀ መላእክት ቅዱስ ሚካኤል ከሚያወጣቸው ነፍሳት ውስጥ የእኛን ወገንም አድርግልን እያልን ልንማጸን ልንጠይቅ ይገባል ማለት ነው። አዎ እውነቴን እኮ ነው። በዚህ ቀን ከሚወጡ የሲኦል ነፍሳት ውስጥ የኔን ቤተሰቦች ደምርልኝ ልንል ይገባል። እናትና አባቶቼ፣ እህትና ወንድሞቼ፣ አክስትና አጎቶቼ፣ ዘመድ አዝማዶቼ፣ አያቶቼ ይኖራሉና የእነሱንም ነፍስ እባክህን ጌታ ሆይ በቅዱስ ሚካኤል ገላ በቅዱስ ሚካኤል ክንፍ ላይ አድርገህ ከሲኦል እሳት አውጣልኝ ልንል ይገባል። እንግዲህ ወገኖቼ ወር በገባ በ29 ይህችን ምስጢር የማታውቁ ሰዎች ይሄው ዛሬ አወቃችሁ። ስለዚህ ላላወቁት ማሳወቅ ደግሞ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ በሊቀ መላእክት በቅዱስ ሚካኤል ክንፍ ላይ አድርጎ ይህንን ክፉ ዘመን ያሻግረን። አሜን። ይቆየን። ፊት የቀደመ ደመናን ዘርግቶ እንዳልደናቀፍ ጉድባዎችን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ። ሰው ለመባል በቃው ሚካኤል ደገፈኝ። ይበራል በክንፉ ምልጃው ፈጣሪ የአምላክ ስም አለበት ስሙ ሚካኤል ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ነገ ጥቅምት 29 ቆይ እንዳታሳልፈው። ይሄ ቪዲዮ ያመለጣችሁ ሰዎች የእውነቴን ነው የምነግራችሁ፣ ብዙ ነገር ነው ያጣችሁት። አዎ በ12ቱም ወራት ወር በገባ በ29 ለሊቀ መላእክት ለቅዱስ ሚካኤል ልዑል እግዚአብሔር ምን አይነት ቃል ኪዳን እንደሰጠው ስንቶቻችሁ ታውቃላችሁ? አደራ ይሄ ቪዲዮ ለሁሉም ሰዎች ተዳርሶ በደንብ አድርገው ይጠቀሙበት ዘንድ ኮፒ ሊንክ አድርጉልኝ አደራ ብያለሁ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። እሺ ወር በገባ በ29 ማለትም ጌታችን በተወለደበትና ትንሣኤውን በገለጸበት በተነሳበት ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ገብቶ ከቅድስት ሥላሴ ፊት 3 ጊዜ ይሰግድና እንደዚህ ብሎ ይጠይቃል። እውነተኛና የማይታበል ስለሆነው ቃል ኪዳንህ ጌታዬና አምላኬ ሆይ በምድር መታሰቢያን ስለሚያደርጉ ዝክሬን ስለሚዘክሩና በዓሌን ስለሚያከብሩ ሰዎች እኔ አገልጋይህና መልእክተኛህ ከቸርነትህ እለምንሃለሁ። እነዚህን ሰዎች በሙሉ ማርልኝ፣ ይቅር በልልኝ ብሎ ጥያቄ ያቀርባል፣ ይለምናል። ቸር የሆነ አምላክም እንደዚህ ብሎ ይመልስለታል። የሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን ስለሚያደርጉ ዝክርን ስለሚዘክሩ በዓልህን ስለሚያከብሩ ሰዎች ስትል ወደ ሲኦል ጥልቅ 3 ጊዜ እየተመላለስክ እየገባህ የምትችለውን ያክል ነፍሳት በክንፎችህና በመላ ሰውነትህ ይዘህ ተሸክመህ እንድትወጣ እኔ አዝዤሃለሁ አለው። ታዲያ በዚህ ጊዜ ሊቀ መላእክት ቅዱስ ሚካኤል ይህንን ትእዛዝ ሲሰማ እጅግ በጣም ይደሰትና ተወርውሮ ወደ ሲኦል ይገባና 3 ጊዜ እየተመላለሰ ነፍሳትን ያወጣል። ስለዚህ አሁን ወደ ዋናው መልእክቴ መጥቻለሁ። ወር በገባ በ29 ምን ብለን ሊቀ መላእክት ቅዱስ ሚካኤልን እንጠይቃለን፣ እንማጸናለን፣ እንለምናለን ነው? አዎ የቅዱሳንን አምላክ የሊቀ መላእክት የቅዱስ ሚካኤልን አምላክ መድኃኔዓለም ኢየሱስ ክርስቶስን ምን ብለን እንለምነዋለን፣ እንማጸነዋለን ነው ጥያቄው። ጌታችን አምላካችን ኢየሱስ ክርስቶስ ሆይ እኛ በተለያየ ጊዜ ያጣናቸው እጅግ በጣም ብዙ ቤተሰቦች፣ ብዙ ወገኖች፣ ብዙ ዘመድ አዝማዶች አሉንና እባክህን ወር በገባ በ29 ለሊቀ መላእክት ለቅዱስ ሚካኤል በሰጠኸው ቃል ኪዳን ነፍሳትን ከሲኦል 3 ጊዜ እየገባ ሲያወጣ የእኛ ወገኖችም ይኖራሉና እባክህን ጌታ ሆይ
ሊቀ መላእክት ቅዱስ ሚካኤል ከሚያወጣቸው ነፍሳት ውስጥ የእኛን ወገንም አድርግልን እያልን ልንማጸን ልንጠይቅ ይገባል ማለት ነው። አዎ እውነቴን እኮ ነው። በዚህ ቀን ከሚወጡ የሲኦል ነፍሳት ውስጥ የኔንም ቤተሰቦች ደምርልኝ ልንል ይገባል። እናትና አባቶቼ፣ እህትና ወንድሞቼ፣ አክስትና አጎቶቼ፣ ዘመድ አዝማዶቼ፣ አያቶቼ ይኖራሉና የእነሱንም ነፍስ እባክህን ጌታ ሆይ በቅዱስ ሚካኤል ገላ በቅዱስ ሚካኤል ክንፍ ላይ አድርገህ ከሲኦል እሳት አውጣልኝ ልንል ይገባል። እንግዲህ ወገኖቼ ወር በገባ በ29 ይህችን ምስጢር የማታውቁ ሰዎች ይሄው ዛሬ አወቃችሁ። ስለዚህ ላላወቁት ማሳወቅ ደግሞ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ በሊቀ መላእክት በቅዱስ ሚካኤል ክንፍ ላይ አድርጎ ይህንን ክፉ ዘመን ያሻግረን። አሜን። ይቆየን። ፊት የቀደመ ደመናን ዘርግቶ እንዳልደናቀፍ ጉድባዎችን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ ሰው ለመባል በቃው ሚካኤል ደገፈኝ። አትግደሉን ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪን በነገው ዕለት የቅዱስ ሚካኤልን ዓመታዊ የንግስ በዓል በመናከብርበት አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን። በምን በጽሁፍ ብቻ 4 የተመረጡ ጽሁፎች አሉ። እነዚህም በጨዋነት ጽፈን እናሳያለን። እኛም ያልተገደልነው አርሲ ስላልሆንን ነው። የአርሲ ወገኖቻችንን በፍጹም መርሳት የለብንምና ሁላችንም ሰላማዊ ጥሪያችንን እናሰማለን። 1 ትኩረት ለአርሲ ኦርቶዶክሳውያን ወገኖቻችን፣ 2 ፍትህ ለአርሲ ሰማዕታት ወገኖቻችን፣ 3 ሞት በቃን፣ 4 አርሲ ትጣራለች። ከነዚህ የመረጥነውን ጽሁፍ በተገኘው ቁሳቁስ ሁሉ በመጻፍ በኮምፒውተርም በፓርከርም በነገው ዕለት ታቦት ሲዞር ምንም አይነት ተጨማሪ ድምጽ ሳናሰማ እናሰማለን፣ እናስመለክታለን ማለት ነው። ይህ ቪዲዮ ለመላው ባለማህተብ እንዲደርስ ባለማህተቦች የሆንን ሁላችን ዲዩት፣ ሼር፣ ኮፒ ሊንክ፣ ሪፖስት ሁሉንም ነገር እያደረግን በ24 ሰዓት ውስጥ ለብዙሃን እንዲዳረስ እናድርገው። ቅዱስ ሚካኤል ቅዱስ ሚካኤል 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 ቅዱስ ሚካኤል 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 ቅዱስ ሚካኤል ያሳደገኝ ሚካኤል ቅዱስ ሚካኤል ጠባቂ ሚካኤል ቅዱስ ሚካኤል የዋ መልአክ ባለሟል ቅዱስ ሚካኤል 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 ቅዱስ ሚካኤል ስምህን ጠርተን ተሰደን ቅዱስ ሚካኤል ከመከራ ድነናል።